ሐዋሳ ከነማ ከ2013 ሻምፒዮን ፋሲል ከነማ ጋር የሚያደርጉት ጨዋታ ጭማሊያ በመልበስ ሐዋሳ ከነማ ከግራ ወደ ቀኝ ተገቢ ተዳኝነት ዮናስ አዘዘ ይገኛል። ሳምንቱ ተጠባቂ ጨዋታዎች መካከል አንደኛው ነው። ፋሲል ከነማ ከሐዋሳ ከነማ ጋር እያከናወነ የሚገኘው ጨዋታ ኳስ ነው። ዋሳባ ሀብታሙ ተከስተ ጎላ ከተከላካይ ጀርባ የሚጣል ኳስ የመጀመሪያ ጎል ፍለጋ ምናልባት ናትናኤል የመጀመሪያ ጎል ናትናኤል ገብረ ጊዮርጊስ ወርቃማ ድል ቢኒያም በላይ ባለፈው ተቀይሮ ገብቶ ለቡድኑ የፈጠረውን ተጽዕኖ ተመልክተናል። በወልዋሎ አዲግራት ዩኒቨርሲቲ በጨዋታ ላይ ምናልባት ከተከላካይ ጀርባ የሚጣል ኳስ ናትናኤል ቃል ኪዳን ዘላለም የመጀመሪያ ጎል ፍለጋ ቃል ኪዳን በዚህ ሰዓት ፍቃደ ስላሴ ደሳለኝ ማልበላላ ያሬድ ብሩክ ቢኒያም ከተከላካይ ጀርባ የሚጣል ኳስ መጀመሪያ ጊዜ ዋና ቡድን የመሰለፍ ዕድል ያገኘው ምናልባት በመስመሮች መካከል ጥፋት ይመስላል። የዕለቱ አርቢትር አድቫንቴጅ ቀጥለዋል። ምናልባት ፋር ፖስት ላይ ቢቀርብ ኳስ ቃል ኪዳን ያሬድ ባዬ ጎል ካስቆጠረበት ቦታ ላይ ቃል ኪዳን ዘላለም ሁለተኛ ሙከራ አድቫንቴጅ አስቀጥሏል። ጥሩ ነው። ናትናኤል ተመልከት፣ ከፍቃደ ስላሴ ጀርባ በጣም ፐርፌክት የሆነ ኳስ ለሁለተኛ ጊዜ ነው እዚህ ቦታ ላይ ቃል ኪዳን አደጋ ሲፈጥር። ፍቃደ ስላሴ ሞር ጀርባውን በደንብ ማየት አለበት። ምናልባት የመጀመሪያ ጎል ሊያገኙ ይችላሉ። የትኩረትን ይስባል። በረከት በፍጹም ቅጣት ምት ክልል ውስጥ ምናልባት ናትናኤል ጨረፈ። ኳስ ወደ ውጭ ወጥቷል። ብሩክ ፋሲል ከነማ የመጀመሪያ ጎል ፍለጋ በዚህ ሰዓት በረከት ቃል ኪዳን ምን ሊያደርገው ይችላል? የማዕዘን ምት ዘማጂክ ኳርቴት ምናልባት በዚህ ሰዓት በፍጹም ቅጣት ምት ክልል ውስጥ ኳስ አግኝተዋል። ወርቃማ ድል ወላላ አስተናገደው። በዚህ ምክንያት ነው ጨዋታ ዋሳባ በመስመሮች መካከል ለላይ ማጥቃት እንቅስቃሴ ምናልባት ሰይድ ሀብታሙ ኢላማውን ያልጠበቀ ጎል ማግባት ሙከራ ነው። በዚህ ሰዓት ላይ ማጥቃት እንቅስቃሴ ያሬድ ብሩክ ቲና ቢኒያም ጌታነህ ከበደ ከጨዋታ ውጪ አይደለም። የዕለቱ አርቢትር ጨዋታውን አስቀጥለዋል። በፍጹም ቅጣት ምት ክልል ውስጥ ምናልባት ቢኒያም ሐዋሳ ከነማ ከረጅም ደቂቃዎች በኋላ ለጎል የቀረበ እድል ፈጥረዋል። በጣም ኢዛይድ ዲሊቨሪ ይፈልጋል። ናትናኤል ጥሩ አቅርቦት አይደለም። ያም ቢሆን ግን በረከት አብነት ወደ ጎል የሚሄድ ኳስ ይመስላል። ተጨርፎ ሊወጥ አይደሉም። ፓሶች አኪሬት አይደሉም። በዚህ ምክንያት ይበልጥ ፋሲሎች ኳሱ ከተነጠቀዋል። በዚህ ሰዓት ምናልባት ተባረከ ፋሞ ሞይስ ፓውቴ ምንድን ነው ያደረገው? ምድረገነት ሽሬን ባሸነፈበት ጨዋታ በቀይ ካርድ ከሜዳ ወጥቶ ነበረ። ብሩክ በሁለት ቢጫ ካርዶች ተሻጋሪ ኳስ ምናልባት የመጀመሪያ ጎል ሊሆን ይችላል። ናትናኤል ጉዳት ደርሶበታል። ፈጣን የመጀመሪያ ሕክምና እርዳታ አስፈላጊ ይመስላል። ባላን ግንኙነት ጌታነህ ከበደና አብዱልአዚዝ አማን ናትናኤል ጉዳት በረከት ቃል ኪዳን ያሬድ ምናልባት በዚህ ሰዓት ያሬድ ኳሱ ረዝሞበታል ወይስ ከጨዋታ ውጪ? አራት ጨዋታዎች ሲቀሩት የሁለቱ ቦርዶች ጨዋታ 1-1 ነበር። ከዛ በኋላ የተጠናቀቀው ፋሲል ከነማ የሊጉን ዋንጫ ካሳካ በኋላ ቢኒያም በመስመሮች መካከል ግራስ ኤድማርክ ሽልቅ በሁለተኛው አጋማሽ ሐዋሳ ከነማ ወደ ተጋጣሚ ቡድን ሜዳ ላይ ተደጋጋሚ ቀርበዋል። ጌታነህ ከበደ ጊበተው ምናልባት ጎል ኳሱ አልተቆጠረም። የተጫዋች ጉዳት በዚህ ሂደት ደርሷል። ቅዱስ ጊዮርጊስ ከአዲስ አበባ ከወጣ በኋላ ቀን ነው ሁለት ተከታታይ ሽንፈት። ምናልባት ዳግም አወቀ ምሳሉ ዛሬ ቅጣት ጌታነህ ምናልባት ጌታነህ ሞመንተም የፈጠረ ነው። ማርክ ወሳዋ አይዛ ምናልባት በፍጹም ቅጣት ምት ክልል ውስጥ ያሬድ ምናልባት
አቤኔዘር ያሬድ አሁን የበለጠ ሐዋሳ ከነማ ኳስ አጥሮ በጨዋታ ላይ ይገኛል። ጌታነህ ከበደ አስደናቂ እይታ። ቢኒያም በላይ በአንድ ለአንድ ግንኙነት አጠገቡ ምናልባት በዚህ ሰዓት ብሩክ ያሬድ ቲና ምን ሊያደርገው ይችላል? ጌታነህ ከበደ ምናልባት ሐዋሳ ከነማ መሪ መሆን ይችላሉ። ምናልባት ይገኛል። አብነት ደምሲ ምናልባት ብሩክ ታደለ ምን ሊያደርገው ይችላል? ብሩክ ምናልባት ሁለተኛ ዓመቱ ላይ ይገኛል። በአጼዎቹ በእጅ የተነካ ኳስ የለ12 ሜትር ጨዋታውን አስቀጥለዋል። ያን ቢሆን ግን ሌላ የማጥቃት እንቅስቃሴ ምናልባት ራሱ የሜዳ ክፍል ላይ ኳስ አውጥቷል። ምንተስኖት ቶማስ ያን ቢሆን ግን በረከት አንበሪቾ ዱራሜ 777 ላይ ማስቆጠረው ጎል ይታወሳል። እንደዚሁም ኢትዮጵያ ቡና ላይ ምናልባት በዚህ ሰዓት ቃል ኪዳን ጎል ቃል ኪዳን ዘላለም ምን አይነት ጎል ነው ያገባው? ይህንን ማንም ሊያምን አይችልም። እያደረገ ያለውን ነገር እያወቀ ያለ አይመስልም። ከደስታው ጋር በተገናኘ ፋሲል ከነማ ተደጋጋሚ ጫና በመጨረሻም ምን አይነት ጎል ነው ያስቆጠረው ቃል ኪዳን። እጹብ ድንቅ ጎል። እንዴት አድርጎ አንደርላፕ ደብል ፓስ ከምኞት ጋር ጫውቶ ነው የገባው። ወድማገኝ ማድረግ በቀላሉ ነው ያለፈው። ጠባብ ስፔስ ነው ያለው። ፍቃደ ስላሴ ኳሱ እንዳይመታ ለማድረግ የሚችለውን ጥረት አድርጓል። ሚዛኑን ጠብቋል። ማርክ ሰይድ ሀብታሙ እንደቆመ ነው ኳሱ የገባው። ምን አይነት ድንቅ ጎል! ከማጥቃቱ መነሻ ጀምሮ ከምኞት ጋር ቆንጆ ኮምቢኔሽን ላይ ታጨራረስ ነው። ከጠባብ አንግል ቲናን ቀይሮ ገብቷል። በላይ ከተከላካይ ጀርባ የሚጣል ኳስ ምናልባት ያሬድ ባየ ጎል ካስቆጠረበት ቦታ ጋር ጨዋታዎች ምናልባት ምን ተስኖት በረከት ሳሙኤል የማጥቃት እንቅስቃሴውን ተቀላቅሏል። ሐዋሳ ከነማ ያቻነት ጎል ፍለጋ ፍቃደ ስላሴ ዋሳ ጥንቃቄን መርጧል። ቀላል ኳስ